ተያት እባክሽ። እሷም እኮ ሌላ አማራጭ ስላጣች ሊሆን ይችላል። ምንድነው እኔን እንደያችሁ የምትሾካሾኩት? ምንድነው? ምን ለማለት ነው? ምን ነው አትርሱኛልሽ? አንቺ ለምን አርፈሽ ስራሽን አሰሪ? እኔማ እየኖርኩ ነው፣ ግን አንቺ ሳይሽ መኖር የምትፈልጊ ምናምን አትመስይም። ተሳሳትኩ? ኧረ እንደዛ ነው። እኔ ለአንቺ አላንስም። እሺ እዚሁ አጣፍተሽ የመጣውን ነው የምቀበለው። ዝጊ አንቺ በረሮሽ። ዝም አንቺ ማትረቢ። ዝም ስትባይ የተፈራሽ እንዳይመስልሽ እሺ። ተፈርተሽ ስልጣን ያገኘሽና የበላይ ሆንሽ እንዳይመስልሽ እሺ። ዝም ያለ ሁሉ አፈሪ አይደለም። አንቺ ከትንሽ በረሮ የምታንሺ ሚጢጢ ትንኝ ነሽ እሺ። አሁን በእጄ ሰበሳቱኝ። ሂጂ ወደ ቦታሽ ሂጂ። ልብሳቸውን ቀይረን እንጠብቃቸው። እነሱ ልብሳቸውን ሊቀይሩ ሄደዋል። ከመጣ ድጋሚ አንጠለጥለንም። ተነሽ በቃ እንሂድ። እሺ አዲስ ነገር አለ። ምንድን ነው? ወይዘሮ ኤፍራታ ከያፌት ጋር ስራ ቦታ አብራ ነበረች እና አዲስ ወጥመድ እያዘጋጀ ይመስለኛል። ምን? እንደዚህማ አይሆንም። ወይኔ ናታን፣ እንደዚህ ማድረግ የለበትም። አንተ ተረጋጋ። መሆን ያለበትን እናደርጋለን። ማወቅ ስላለብን የነገርኩህ ነው። ይብሽ ማን ነው? አላውቀውም። አዲስ ቁጥር። ሄሎ ሄሎ፣ አቶ ናታን እንዴት ነህ? ይሄ ናታን ስልክ አይደለም። ጥሩ ነው። ማንነት መቀየሩ ያን ያህል የከበደ አይመስልም። ኦ አቶ ያፌት ምን ፈልገህ ነው በዚህ ሰዓት? ምን እንደምፈልግማ ታውቃለህ አይደል? ስለዚህ በምፈልገው ነገር ላይ ብንደራደር አይሻልም?
ካልነገርከኝ በምን አውቃለሁ? ምንድን ነው የፈለገው? የምፈልገውማ የራሴን የሆነ ነገር ነው። በስራ ቋንቋ እንናገር። ምንድን ነው የምፈልገው? የወሰድክብኝ ሴቶች ለመመለስ። ይቅርታ፣ ሴቶቹን መመለስ አልችልም። ይገርማል፣ በጣም ፈጣኖች ናቸው። ከጠበቁት በላይ ገቢ እያስገቡልኝ ነው። እንድበሳጭ ባታደርጉኝ ጥሩ። ደግሞ ምንድን ነው በወንድሜ ቤት አለቃ የምትጫወች? እንዴትም ብለሽ አሳመኝ። እኔ ከዚህ በኋላ እዚህ ነው የምኖረው። ቆይ አትሰማም እንዴ? አይሆንም እያልኩ እኮ ነው። ይልቅ እሱን ተይውና ገንዘብ ያስፈልገኛል ስጪኝ። ኧረ እባክህ፣ ሌላስ የምትፈልገው ነገር የለም? በል አሁን ያፌት ሳይመጣ ከዚህ ቀጥ ብለህ ውጣ። እንደፈለግሽ ውጣ የምትይኝ ውሻ አይደለሁም። በያፍጥኝ ደውይለት። ከዛ እኔም የምደውልበት ሌላ ቦታ ስለሚኖር ቦታ ተቀያይረን እንደውል። ማለት ያው እንዳናረባው። በቃ ጓደኛዬ ናት። በቃ እንደዛ ነው። ይልቅ አንቺ እጅሽ ምን ሆነች ነው? እንዴ ምን እንዴ? ቆይ ምን ላን እችላለሁ? ያው ትንሽ እሳት ነገር አቃጥሎኝ ነው። የራስ ጉዳይ ያው በኋላ ከምታለቃቅስ ብዬ ነው። ይኸውልህ ናታን አሁን ራሱ ፊት ቢሰጣት ምንም ሳታመነታ ነው ወደሱ ፊቷን ዙሪያ የምትሄድልህ። ወይዘሮ ሉሊት የማውቀውን ነገር ነው የነገርሽ። ይሄ ምንም አዲስ ነገር የለውም። ምንድን ነው እዚህ ያልተኛሽው? አስቸግሬሽ? አይ እንደዛ ሳይሆን ከዚህ በኋላ እናንተ አንድ አልጋ ላይ መተኛት አለብን ብዬ አላስብም። እኔም አንተ ጋር ስለተኛው ምንም ባይፈጠር እንኳን አብሬ ስለተኛው ብቻ የማፈቅረው ሰው ላይ እንደማገጥ ነው የሚሰማኝ። ይሄን ያህል እንዴት ነው በዚህ ፍጥነት ልትለወጪ ይችላል? እሺ የኔ ጨረቃ ላይ እንዲያስጨክናትን ሰው መታወቅ ይችላል? በኤፍራታውን ተናገሪ። አሁን ካልነገርሽው የሰርግሽ ቀን ካወቀ ከሚባለው በላይ ይተባበራል። በሰዎች ፊት ሲያዝን ልቡ ሲሰበር ከምታይ አሁን ተናግረሽ በሩን ዘግቶ ማልቀስ ካለበት ያልቅስ። ምናልባት አንድ ቀን ለሱ እንደሆነ ራሴን መስዋዕት ያደረግኩት ሲገባው